السلام عليكم ورحمة الله وبركاته. الحمد لله وكفى وصلي على سيد المصطفى وبعد. እንግዲህ በዛሬ ቪዲዮ ኢንሻአላህ በጣም ወሳኝ የሆኑ ነገሮችን በአጠቃላይ በዓለም ላይ ያሉ ሙስሊም ወገኖች በጣም ወሳኝ የሆኑ ነገሮችን ነው የምናገረው። بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أما بعد، لكل من جهاد بأسماء الله سبحانه وتعالى وصفاته የናባሽ እንደሰማችሁት የሱን ባጢል የሱን ውሸት እውነት አድርጎ ለመግለጽ እናንተ እንደዚህ የምትሉ ሰዎች እናንተ አላህ እጅ አለው ምናምን የምትሉ ሰዎች እያለ ሊያጭበረብር ይሞክራል። እንዳው ሌላ ይቀርና ዛሬ ማነብላችሁ ይሄን ኪታብ ነው። እንግዲህ ትርሚዚ ይባላል አይደለም? ኢማሙ ትርሚዚን የማያውቅ የለም። ወደ ራያ ሄደን ሐዲስ ቀራን እያሉ ይሄን ኪታብም ቀርተውት መጥተዋል አህባሾች ማለት ነው። ነካክታችሁታል አይደለም? 6 ወርም ቢሆን እስላም በብላችሁ። በመጀመሪያ ኪታቡ ዘካት ውስጥ ነው። ኪታቡ ዘካት ስለ ዘካ የሚያወራበት ርዕስ ላይ ነው። ነብያችን አለይሂ ሰላቱ ወሰላም አቡ ሁረይራ ረዲየላሁ ዐንሁ አስተላለፉት ሐዲስ ላይ ኢነላህ የቅበሉ ሰደቀተ ወየእኹዙሃ ቢየሚኒሂ አላህ ሰደቃን ይቀበላል በቀኙ ይይዛታል አሉ። ፈዩረቢሃ ለአሐዲኩም ከማ ዩረቢ አሐደኩም ሙህረሁ ሐታ ኢነ ሉቅመተ ለተሲሩ ሚስለ ኡሑድ አንዲት እንኳ ጉርሻ ብትሆን እንደ ኡሁድ ተራራ ትሆናለች ብሏል። ሰደቃ ለላህ የተባለ ሰደቃ ማለት ነው። ከናንተ አንዳችሁ የግመል ግልገሉን እንደሚያሳድገው አላህ ሰደቃዋን ያሳድጋታል ብለዋል። አሁን እዚህ ላይ በቀኙ ይቀበላታል የሚለውን ነው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። ቃለ አቡ ዒሳ ማለት የዚህ የትርሚዚዩ ባለቤት ናቸው። አቡ ዒሳን አህባሾች ጠንቅቃችሁ ታውቁታላችሁ። هذا حديث صحيح حديث حسن صحيح قال በኋላ وقد روي برغ ተወርቷል عن عائشة عن النبي صلى الله عليه وسلم نحو هذا ይሄን የመሰለ ተዘግቧል አሉና وقد قال غير واحد من أهل العلم في هذا الحديث የውቀት ባለቤቶች ከአንድ ውጭ አሉ ማለት ያው ብዙ ዑለሞች ለማለት ነው። አንድ ብቻ ያልሆኑ አንድ ብቻ ዒልም ሳይሆን غير واحد በጣም በርካታ ዒልም ሰዎች እንዲህ ብለዋል። ይሄን ሐዲስ አላህ በቀኙ ይቀበላል የሚለውን ሐዲስ አስመልክቶ وما يشبه هذا من الروايات ይሄን የመሰለ ከዘገባ ሁሉ من الصفات ስለ አላህ ባህሪያት የሚናገረው ونزول الرب تبارك وتعالى يا الله መውረድ አስመልክቶ የሚናገረው ሐዲስ አያችሁ። نزول الرب እናንተ መልእክታ ይወርዳል እያላችሁ ነበር እንዴ? ላ نزول الرب አሉ ኢማሙ ትርሚዚ። የመለካ መውረድ አይደለም ያሉት እዚህ ቦታ ላይ የአላህን መውረድ ነው ያሉት። እናንተ አላህ ይወርዳል የሚባለው ነገር ሽምጥጥ አርጋችሁ ትክዳላችሁ። ምን ይደረግ እንግዲህ? እሺ ኩለ ለይለቲን ኢላ السماء الدنيا በየሌሊት ወደ ቅርቧ ሰማይ ይወርዳል የሚለውን ይመስላል ኢማሙ ትርሚዚ። ወለሞች ምን አሉ? አሉ قد تثبت الروايات في هذا ويؤمن بها ዘገባዎች ጸድቀዋል። አላህ ይወርዳል በሚለውና ስለ አላህ ባህሪያት የሚናገሩ በሙሉ ጸድቀዋል አሉ። ይታመንበታል አሉ። አዩሃ አልአህባሽ ይታመንበታል። እናንተ ይካድበታል ነው አይደል የምትሉት? ነብዩ አላሉትም እንላለን አይደለም ያላችሁት? ኢማሙ ትርሚዚ ደግሞ ሌሎች ዑለሞች በሙሉ ምን አሉ? ይታመንበታል የጸደቀ ዘገባ ነው ብለዋል አሉ። እናንተ አንቀበልም አላችሁ። ስለዚህ እናንተ እንከተል ወይስ እነዚህን ዓለም ያወቃቸው በሐዲስ የሚታወቁ ዑለሞችን እንከተል? ለዚህ ነው አቂዳ አህባሽ አቂዳ እምነት የለውም የምንለው።
ቀጥለው ምን አሉ? ወላ ዩተወሃሙ ይችን ያዙልኝ። ወላ ዩተወሃሙ ማለት ምንድነው? ሌላን ነገር ማሰብ አይቻልም። ሌላ ብጅታ ለምሳሌ አላህ ይወርዳል ሲባል የፍጡር መውረድ ጋር ማመሳሰል አይቻልም እያሉ ነው። አላህ እንዲህ አለ ባህር ያለው ሲባል ኧረ በጭራሽ ተብሎ ሌላን ነገር ተወሁም ማድረግ መጠርጠር አያስፈልግም አሉ። አያችሁ እናንተ የምትጠረጥሩትን። ለዚህ ነው አህባሽ ሙሸቢሃዎች ናቸው የምንለው። ለዚህ ነው። ቀጥለው ምን አሉ? ወላ ይቃሉ ከይፈ እንዴትም አይባልም። እንዴት ይወርዳል እንዴት የሚባል ነገር አይባልም አሉ ኢማሙ ትርሚዚ። ሀከዛ ልክ እንደዚህ ልብ በሉማ፣ ልክ እንደዚህ አሁን እንዳልነው ሩየ ተዘግቧል عن مالك ከኢማሙ ማሊክ ወሱፊያን ኢብኑ ዑየይና ከሱፊያን ኢብኑ ዑየይና አያችሁ ወዐብዱላህ ኢብኑ አልሙባረክ ከዐብዱላህ ኢብኑ አልሙባረክ እነዚህ ታላላቅ እንግዲህ ሰለፍ ታላላቅ ዓሊሞች ናቸው። ምን አሉ? أنه قالوا في هذه الآيات في هذه الأحاديث እነዚህን ሐዲሶች አስመልክተው እነዚህ ዓሊሞች ምን አሉ? አሚሩሃ አሳልፏት ቢላ ከይፍ ያለ ከይፍያ ግን እንደዚህ ነው እንዳትሉ። አላህ ይወርዳል ሲባል በዚህ መልኩ ነው እንዳትሉ። አላህ ከአርሽ በላይ ሲባል አይ በዚህ መልኩ ነው ብላችሁ ዝርዝር ውስጥ እንዳትገቡ። አላህ ይወርዳል ተብላችኋል? አዎ ይወርዳል። وهكذا قول أهل العلم من أهل السنة والجماعة የአህለ العلሞች ዕውቀት ባለቤቶች ከአህለ ሱና ወልጀማዓ የሆኑት እንደዚህ ነው የሚሉት ይላሉ። አያችሁ ስለዚህ አህባሽ አህለ ሱና ወልጀማዓ ነው ታልክ ይሄንን ማመን አለብህ። አህለ ሱናዎች የሚሉት ይሄንን ነው አሉ። ወጣችሁ ማለት ነው እናንተ ከዚህ ከሐዲስ ወጣችሁ ከአህለ ሱና ወልጀማዓ ከሚባለው ወጣችሁ ወደ ጫተራ ገባችሁ። በቃ የላችሁም እዚህ ውስጥ የላችሁ። ሙዕጢላ ናችሁ፣ ሙሸቢሃ ናችሁ። አላህን ፍጡር ጋር መሰለ እያላችሁ ጭንቅላታችሁ ውስጥ ያጨቃችሁት አእምሯችሁ እየሰራ ስላልሆነ ነው። ቀጥለው ምን አሉ? ወአመል ጀህሚየቱ ጀህሚያዎች ማለት ለክ እናንተ አህባሾች ማለት ነው። በአሁኑ ዘመን አህባሽ ማለት ነው። የናንተ የአህባሾች ዝርያዎች ደግሞ የናንተ ቀደምቶቻችሁ ጀህሚያዎች ናቸው። ጀህሚያዎችማ ፈአንከረት هذه الروايات وقالوا هذا تشبيه ይህንን ዘገባ ክደዋል፣ ይህማ ፍጡር ጋር ተመሳሰለ ብለው ካዱ። አያችሁ አላህ ይወርዳል የሚለው ፍጡር ጋር ተመሳሰለ ብለው ጀህሚያዎች ካዱ። ስለዚህ ተመሳሰለ ያለ ሰው ሙሸቢሃ ማለት እሱ ነው። አያችሁ ክደዋል፣ አህባሾችም ክደዋል፣ ጀህሚያዎች ክደዋል። ስለዚህ ጀህሚያ ናችሁ እንጂ አህለ ሱና ወልጀማዓ አይደላችሁም። وقد ذكر الله في غير موضع من كتابه አላህ ብዙ ቦታ ላይ አንድ ቦታ ብቻ ሳይሆን ብዙ ቦታ ላይ አላህ ተናግሯል አሉ። አልየዳ እጅን ኢማሙ ትርሚዚ ነው ተናደለው እጅን አላህ ቁርአን ላይ ተናግሯል። ወሰምዐ መስሚያን ወልበሰረ ማየቻል አሉና فأولت الجهمية هذه الآيات ጀህሚያዎች ልክ አህባሾች ማለት ነው فأولوታል ففسروها على غير ما فسر أهل العلم የውቀት ባለቤቶች ዑለማዎች ባልፈሰሩበት ፈስረውታል። አያችሁ አህባሾች አያችሁ አውላችሁ አጣማችሁታል ማለት ነው። ወቃሉ ምን አሉ ጀህሚያዎች የጥመት ሰዎች አህባሾች ምን አሉ? ኢነላህ ለም يخلق آدم بيده አላህ አደምን በእጁ አልፈጠረውም አሉ። إن معنى اليد وقالوا إن معنى اليد ها هنا القوة እጅ ማለት ቁዋ ነው አሉ ጀህሚያዎች። አህባሾችም እኮ እጅ ማለት የድ ማለት ቁዋ ኃይል ማለት ነው እንጂ እጅ አይደለም። አያችሁ ከአህለ ሱና የወጣችሁ የጥመት አንጃዎች ናችሁ እንላችሁ ለዚህ ነው። وقال إسحاق ابن إبراهيم የሚባሉት ምን አሉ? ኢማሙ ትርሚዚ ነው ታውን የሚሉት إنما يكون التشبيه አዳምጡ ዝላይ ሐቅን ለፈለገ ሁሉ ማለት ነው። ተሽቢህ እኮ የሚኖረው መመሳሰል የሚኖረው ፍጡርና ፈጣሪ መመሳሰል የሚኖረው አሉ። ምን የተባለ ጊዜ ነው? إذا قال يدٌ كيد ያላህ እጅ እንደ ፍጡር እጅ ነው የሚል ካለ ሙሸቢሃ ነው፣ እውነት ነው።
ግን የአላህ እጅ እንደ ፍጡር እጅ ነው ያለው ማን ነው? የት አለ? እናንተ ሙሸቢያ ሙጀሲማ እያላችሁ ከኩፋሮች ጋር ወግናችሁ እንደዚህ የምትቃዥበት አቂዳ እኛ ጋር የለም። ወሊላሂ አልሐምድ። ተሽቢህ የሚባለው አሉ አላህን ከፍጡር ጋር ማመሳሰል የሚባለው የዱን ከየድን የአላህ እጅ እንደ ፍጡር እጅ ነው ከተባለ ብቻ ነው። ካልተባለስ አላህ እጅ አለው ግን እንደኛ አይደለም። ቀጥለው ምን አሉ? አው ምስሉ የድን ወይም እጅ መሰለ ፍጡር እጅ መሰለ ነው ከተባለ ነው። አው ሰምዑን ከሰሚን የአላህ መስሚያ እንደኛ መስሚያ ነው ከተባለ ተሽቢህ ነው። አው ምስሉ ሰምዕን ፈኢዛ ቃለ ልብ በሉ ዝላይ ወንድሞች ሐቅን የፈለጋችሁ አንድ ሰው ካለ ሰምዑን አላህ መስሚያ አለው ከሰምዕን እንደኛ መስሚያ አው ምስሉ ሰምዕን فهذا التشبيه ልክ እንደኛ መስሚያ እንደ ፍጡር መስሚያ እንደ ፍጡር ማያቻ ካለ ይሄ ተሽቢህ ነው ማመሳሰል ነው። ይሄን የሚል ግን ማን የትኛው አህለ ሱና ነው? ቀጥለው وأما إذا قال نحن عقيدتنا أهل السنة والجماعة ያለ ካለማሉ كما قال الله እንዳለው ማካለ የዱን ወሰምዑን ወበሰሩን አላህ እጅ አለው መስሚያ አለው ማያቻ አለው። ወላ ይቃሉ ከይፍያው ግን በዝርዝር እንደዚህ ነው አይባልም ያለ ሰው ወላ የቁሉ ምስሉ ሰምዕን ወላ ከሰምዕን የአላህ መስሚያ እንደኛ መስሚያ አይደለም የአላህ ማያቻ እንደኛ ማያቻ አይደለም ካለ فهذا لا يكون تشبيها ይሄማ ከፍጡር ጋር ማመሳሰል አይደለም። አላህ መስሚያ አለው እንደኛ አይደለም፣ አላህ እጅ አለው እንደኛ አይደለም፣ አላህ መስሚያ አለው እንደኛ አይደለም ካለ ይሄ ተሽቢህ የሚባል ነገር ጭራሽ የለም። كما قال تعالى في كتابه ليس كمثله شيء وهو السميع البصير አላህን የሚመስል አንድም የለም ግን ሰሚና ተመልካች ነው አላህ። አላህ እጅ አለው ስትባሉ ይሄ ቆማጣ እጃችሁ ጋር ትዝ አይበላችሁ ባካችሁ። አላህ መስሚያ አለው ስትባሉ ይሄ የእናንተ ስጋ ጋር አታገናኙት። አላህ ራሱን የቻለ ليس كمثله شيء وهو السميع البصير ይሄ በጨለማ ማያይ ወይንም ደግሞ እንደዚህ የተጻፈን እንኳን በግድ የሚያነብ አይናችን ጋር እኩል አታድርጉት። አላህ በሰባት ሰማይ በሰባት ምድር ያለን ዓለምን የሚያይ ጌታ ዓለምን በሙሉ ሁሉን ነገር ፍጥረትን በሙሉ በአንድ ጊዜ የሚሰማ ጌታ የኛ ጋር አታመሳስሉት። አላህ እጅ አለው ስትባል እኛን እጅ አታስመስሉት። እኔ የሚገርመኝ እኮ በርዘንጅ እየቀራችሁ እኮ አላህ ሁለት እጅ አለው እኮ ነው የምትሉት። የመውሉድ ኪታብ የምትቀሩት اللهم يا باسط اليدين بالعطيه አሚን ስትሉ አይደለም አላህ አንተ ሁለት እጅህን የዘረጋህ የሆንክ ጌታ ሁለት እጅ ብላችሁ ወላሂ ሁለት እጅ ነው የምትሉት። እሺ በርዘንጅ እየቀራችሁ ሁለት እጅ እያላችሁ የዒሻ ወራዲሳ ስትሉ ሁለት እጅ አለህ ጌታ እያላችሁ ለባሲጥ ወለደኒ بالعطيه ሶሊ አላ ምን እያላችሁ ነው የምትሉት? አውራድ ገባችሁ አይደለም? ስለዚህ አላህ ሁለት እጅ አለው እያላችሁ اللهم يا باسط اليدين بالعطيه يدين ብላችሁ ቁድረተይቱ ነው ሁለት ቁድራ ማለታችሁ ነው። ሁለት ቁድራም ታላችሁ ከፍሩ ነው። አላህ ሁለት ቁድራ አለው ካላችሁ ሁለት እጅ አለው እያላችሁ በርዘንጅ ይቀራችሁ እናንተ ምን ከበዳችሁ? ምን አንቀጠቀጣችሁ? ሌላ እኮ አዲስ ነገር የለም። በቃ አላህ ليس كمثله شيء والسميع البصير ይሄ እንግዲህ አሁን ያነበብኩላችሁ የኢማም ትርሚዚ ዓቂዳ ነው፣ የዑለሞች ዓቂዳ ነው፣ የሙስሊሞች ዓቂዳ ነው። ከዚህ ዓቂዳ ያፈነገጠ የጀህሚያ የአህባሽያ የሙዕተዚላ የሺዓ ዓቂዳ ነው። ስለዚህ አህባሾች እስልምናን አይወክሉም እንላችሁ ተሐዲስ ያፈነገጡ ስለሆኑ ነው። ሰላም አለይኩም።